አላህ ሱብሓነሁ ወተዓላ ቁርአን ሲያወርድልን ነብይንም ሲልክልን ታርጌቱ ዋና ሀደፉ ያንዳንዱ አማኝ የህይወቱ መመሪያ ይሆን ዘንድ ነው። ህይወቱን የሚመራበት ነው። ህይወት ሲባል ሁለንተናው ህይወቱን መምራት ያለበት በቁርአን ነው። ቁርአን ከረመዳን ወር ጋር ብቻ የተያዘና በረመዳን ወር ብቻ የሚነበብ ወይም ስለሱ የምንናገር ሳይሆን ሀያታችን በሙሉ ከቁርአን ጋር እንድናሳልፍ ነው የሚፈለገው። የዛ መመሪያ ነው። እንደው በአጭሩ የቁርአን እና የኛ ትስስር ለመግለጽ ቁርአን ማለት የእያንዳንዱ የአላህ ባሪያ ማንዋል ነው። ልክ አንድ ብዙ ጊዜ የኤሌክትሮኒክስ እቃዎች ናቸው፣ ማንዋል አላቸውና አጠቃቀሙ እንዴት እንደዚህ ያስቀምጠው፣ እንደዚህ ያስቀምጠው፣ በዛ ተጠቀመው የሚል ነገር አለ። በዛ ስርዓት ህግና ደንብ መሰረት ሰዎች ከተገለገሉ ያ ዕቃ ረጅም ጊዜ ማገልገልና ወይም በአግባቡ የመገልገል ነገር ይኖራል። ግን እኔ እንደፈለኩኝ አደርገዋለሁ